የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ደግሞ ረድቶኛ ጊዜ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ በእውነት በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። እስቲ ቃሉን ከማካፈል በፊት አጭር ጸሎት እንጸልያለን። አባታችን ልዑል እግዚአብሔር ሆይ ተመስገን፣ ይህንን ጊዜ ሰዓት በህይወታችን ላይ ስለጨመርክልን ስለሰጠህን፣ ዛሬም ደግሞ በቃል አልፈን ይህንም የሚሰሙ ወገኖች ልትናገረን ልታስተምረን በቅዱሱ ቃል ወደኛ ስለመጣ ቃሉን ላከፈወሳቸውም እንደሚል ቃል መጥቶ ስራ ሳይሰራ ስለማይመለስ እግዚአብሔር ሆይ እኛም እያንዳንዳችን ደግሞ ጌታ ሆይ ቃልን ሰምተን በህይወታችን መኖርና ማድረግ እንድንችል እንድትረዳን ጸጋው እንድታበዛልን ተጽዕኖ ሁሉ ደግሞ በኢየሱስ ስም እንዲመታ ሰማያት በእኔም ይህንን በሚሰሙ ቅዱሳን ፊት ለፊት እንዲከፈት ተጽዕኖ ሁሉ በኢየሱስ ስም እንዲሰበር እኔም ባሪያን ጌታ ተናገር ያልከኝም ብቻ በቃል በመንፈስ እግዚአብሔር አባቴ ሆይ ሆኜ መናገር እንደሚገባኝ እንድናገር እንድትረዳኝ ከክፉ እንድትጠብቀኝ አንደበቴ እንድትቀባ ተጽዕኖ ሁሉ በኢየሱስ ስም እንዲሰበር የእግዚአብሔር አባቴ ሆይ ያለምንም መከልከል ሐሳብና ፈቃድን እያስተላለፍክ እኛም ደግሞ ጌታ ሆይ በህይወታችን እግዚአብሔር ሆይ የምንባረክበት ወደ ፍቃድና ወደ ሐሳብ የምንመጣበት እንዲሆን እግዚአብሔር ሆይ ጊዜውን ተጀምሮ እስከሚያልቅ አንተ እንድትቆጣጠር እንድትወርስ እኔንም እንድትወርሰኝ ስለ ሁሉም ደግሞ ጌታ ሆይ ተባረክ፣ ጊዜውን ሁሉ ተረከብ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ዛሬ ጌታ እየሰጠኝ ሐሳቡ ቃሉ በእኛ ላይ የተሰራ መሳሪያ አይከናወንም የሚል ሐሳብ ነው። በእኔና በእናንተ በወገኖቼ ላይ ማንኛውም ነገር የተሰራ የጠላት ሐሳብ የጠላት መሳሪያ የጠላት ማንኛውም እቅድ ሐሳብ አይከናወንለትም። ምክንያቱም አምላካችን ከኛ ጋር ስላለ አይችልም። ትንቢተ ኢሳይያስ 54 ቁጥር 17 እንደዚህ እያለ ይናገራል። በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም የሚነሳብሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸው በእኔ ዘንድ ነው ይላል እግዚአብሔር። እንግዲህ ለእግዚአብሔር ሰዎች እግዚአብሔርን ለምንፈራ ለምንወድ ሰዎች በእኛ ላይ መሳሪያዎች የጥፋት መሳሪያዎች ሊገሉ ሊያጠፉ በተለያየ መንገድ ጠላት ሊሰራ ሊፈጥር ይችላል ወገኖቼ። ነገር ግን በእኛ ላይ ግን እድል ፋንታ አይኖረውም፣ አይከናወኑም። ኢየሱስ ጌታ ነው። የማይሆኑባት ምክንያቶች በእኛ ላይ የሚሰበሰቡ በእኛ ላይ የሚሰራ መሳሪያ የማይከናወንባቸው ምክንያቶች የመጀመሪያ ወገኖቼ እግዚአብሔር ያንን የጠላትና የሚያፈርስበት መሳሪያ ስለሰራ ነው፣ ወይም ደግሞ ጥብቅ ጦር ስላለው ነው። እዚሁ ትንቢተ ኢሳይያስ 54:16 ሲናገር እንደዚህ ይላል። ቁጥር 15 ጀምሬ ባነበው እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። ባንቺም ላይ የሚሰበሰቡ ሁሉ ካንቺ የተነሳ ይወድቃሉ። እነሆ ፍምን በወናፍ የሚያናፋ ለስራውን መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬያለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬያለሁ እያለ ይናገራል። እግዚአብሔር የጠላትን መሳሪያ የሚያከሽፍ ከዚያ የበለጠ መሳሪያ እግዚአብሔር አምላክ ሰርቷል። ድብቅ ጦርን ሰርቷል። እኔ በጣም የሚገርመኝ ቃል ሁለተኛ ዜና ምዕራፍ 20 ላይ በአይሁዶች ላይ ጠላት ሲመጣባቸው መሳሪያን አዘጋጅቶ ሊያጠፋቸው ሲመጣባቸው እግዚአብሔር አምላክ እንዴት እንደተከላከለላቸው ይናገራል። እንዴት እግዚአብሔር ራሱ በሰራው በሱ በድብቅ ጦር ጠላቶቻችን የሰሩት መሳሪያቸውን እንዴት እንዳይከናወን እንደሚያደርግ ይናገራል። እንዳውም እንደዚህ ያለ ከቁጥር 1 ጀምሮ እንዲህ ይናገራል። እንዲሁም ሆነ በዚህ በኋላ የሞዓብና የአሞን ልጆች ከነርሱም ጋር ሙናውያን ኢዮሳፍጥን ሊወጉ መጡ። ኢዮሳፍጥ ማለት በይሁዳ ላይ የነገሰ ንጉስ ነው እና እሱን ለማጥፋት ይሁዳን ለማጥፋት መሳሪያን ሰርተው አቅደው አስበው ተሰብስበው መጡበት። ኢዮሳፍጥም ደግሞ እግዚአብሔርን የሚፈራ እግዚአብሔር ባሪያ ነው። በእግዚአብሔር ፊት በጾም በጸሎት መጸለይ ጀመረ። ከዛው እግዚአብሔር አምላክ ደግሞ ሊያበረታታቸው ነብዩን ላከና እንደዚህ ይላቸዋል። ቁጥር 14 ላይ የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊ በመታንያ ልጅ በዮሐኤል ልጅ በበናንያ ልጅ በዘካርያስ ልጅ በይዝኤል ልጅ በጉባኤው መካከል መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉስ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ በእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነርሱ ላይ ውረዱ፣ እነሆ በጺድ አቀበት ይወጣሉ፣ በሸለቆ መጨረሻ በዩራኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ እያለ እግዚአብሔር አምላክ ሰይፍ ይዘው የመጡት ሊያጠፋቸው ያለው እናንተን አያጠፋቸውም። ከኔ የሆነ መሳሪያ አዘጋጅቻለሁ
እነሱን የሚያጠፋባቸውና አትፍሩ ብሎ እግዚአብሔር አምላክ ለኢዮሳፍጥና ለይሁዳ ሕዝብን እግዚአብሔር ይናገራቸዋል። ከዛ ወረድ ብሎ እነሱም ወጥተው እግዚአብሔርን አምነው እግዚአብሔር ማመስገን ምሕረቱ ለዘላለምና እግዚአብሔር አመስግኑ እያሉ ሲደረድሩ በምስጋና በእግዚአብሔር ፊት ሲሆኑ ሁለተኛ ዜና ምዕራፍ 20 ቁጥር 22 ላይ እንደዚህ ይሆናል። ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡት በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። እግዚአብሔር ከዛ የበለጠ ድብቅ ጦር አለው፣ መሳሪያ አለው። ይህንን የጠላትን ሀሳብን የሚያፈርስ መሳሪያ እግዚአብሔር አምላክ በማዘጋጀት ጠላቶቻችንን ያሸንፋቸዋል። ሃሌሉያ። ሌላው ደግሞ ጠላት ያሰበው ያዘጋጀው መሳሪያ የማይከናወንበት ደግሞ ምክንያት እውነት ከኛ ጋር ስላለ ነው። ሁል ጊዜ እውነት ወገኖቼ ያሸንፋል። እግዚአብሔር አምላክ ሁል ጊዜ ከእውነተኞች ጋር ነው የሚቆሙ። እሱ ከውሸተኞች ጋር አይቆምም። እሱ የእውነት አምላክ እንጂ የውሸት አምላክ አይደለም። እግዚአብሔር እውነተኛ ነው። ሁል ጊዜ እውነት ከኛ ከሆነ እኛ ኢቨንቹዋሊ እናሸንፋለን። ምንም ሰዎች ተነስተው በውሸት በተለያየ ነገር ቢነሱብን አያሸንፉም። አንዳንድ ጊዜ ወይ በመስሪያ ቤት ወይ በሆነ ሰዎች አመጻን ያስነሳሉ። እንደዚህ መሳሪያ ይሰራሉ፣ ሰውን ለማጥፋት፣ ሰውን ለመጣል ይሰበስ በውሸት ትክክለኛ ባልሆነ ነገር። የዛን ጊዜ እኛ እውነትን ከያዝን በመጨረሻ እግዚአብሔር አምላክ እውነት ነጻ ያወጣናል። እውነት አርነት ያወጣል። አንደኛ ቆሮንጦስ ምዕራፍ 10 ቁጥር 4 እና 5 እንደዚህ እያለ ይናገራል። እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር እውቀት ላይ የሚነሳው ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮ ሁሉ እንማርካለን እያለ ይናገራል። በእግዚአብሔር ሐሳብ በእግዚአብሔር እውነታ ላይ በእግዚአብሔር ነገር ላይ የሚነሳሳውን የሚያፈርስ እግዚአብሔር አምላክ ምን አለው? ጦር አለው። ምሽግን ለማፍረስ ነው። እኛ እንደ ሰው ልማድ አንዋጋም፣ እንደዚህ መሳሪያ ይዘው አንዋጋም። ነገር ግን ምን አለን? በእግዚአብሔር እውቀት የሚነሳሳውን የሚያፈርስ እግዚአብሔር አምላክ ጦር ዕቃችን ስጋዊ አይደለም እና ያንን እውነትን የእውነት መታጠቂያ ስንታጠቅ ያ እውነት አሸናፊ ያደርገናል። የእውነት መታጠቂያችን ደግሞ የእግዚአብሔር ቃል ነው። የሁሉ የምናጠነ የእግዚአብሔር ቃል ከዘፍጥረት ጀምሮ እስከ ራዕይ ያለው ያ እውነት ነው። ያ እውነቱን ነጻ ያወጣላል። በውሸት የሚመነሳ መሳሪያዎችን ሁሉ የሚያፈራርስ ነው። የእኛ ቃላችን ያ ነው። ለዛ ነው ኤፌሶን ላይ ከጦር ዕቃችን ውስጥ አንዱ የእውነት መታጠቂያ፣ የእውነት ቀበት፣ የእውነት መታጠቂያ ታጥቀን ይላል። መከላከያችን እሱ ነው። የጠላትን ሀሳብን ሁሉ መሳሪያውን ሁሉ የሚያፈርስልን ኢየሱስ ጌታ ነው። ሌላ እውነት ከኛ ጋር ይዘን ነው። በውሸት ሳይሆን በእውነት እናሸንፋለን። ሌላ ደግሞ ጠላት በእኛ ላይ ያሰበው መሳሪያ የማይከናወንበት ምክንያት ወገኖቼ የእግዚአብሔር ሰይፍ የሆነው ቃሉ በእኛ ውስጥ ስላለ ነው። የእግዚአብሔር ቃል ያ ሬማ የሚባለው ቃል ነው። ሬማ ማለት የጊዜው ቃል። የጊዜው ቃል በአንደበታችን ስናወጣ ኤግዛክትሊ የጠላትን የተሰራ መሳሪያን ሁሉ ኦቨር ፓወር አድርጎ ያበላሸዋል። ኤፌሶን 6:17 ላይ እንደዛ እያለ ይናገራል። የመንፈስም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ያንን ያዙ። ያንን እውነት ከያዝን የመንፈስን ሰይፍ የሆነው የእግዚአብሔር ቃል ሬማ የሆነው በፊት እውነት መታጠቂያ የሆነው ሎጎስ የሆነው ቃሉ ነው። ይሄ ከዘፍጥረት እስከዚህ ያለው ያ እውነት ነው። እውነትን ባወቅን ቁጥር እውነት አርነት ያወጣናል። እውነት ማንኛውም የተሰራ መሳሪያዎች በእኛ ላይ የሆነ ሁሉ እውነትን ኦቨርራይድ ያደርጋል። እውነት ያሸንፋል። ልክ እንደዚሁ ደግሞ የእግዚአብሔር ጦር ዕቃ የሆነው ደግሞ ሬማ የሆነውን ቃል ደግሞ ስናነሳ የጠላትን ሀሳብ ያፈርሳል። አሁን ሰዎች ተነስተው እኛን ለማጥፋት ወይም ደግሞ በተለያየ መንገድ አጋንንት ሳይሰራ በሰዎች ነው አጋንንት የሚጠቀሙ ቢያረጉ፣ እኛ ግን የእግዚአብሔር ቃል አንስተ የእግዚአብሔር ቃል እንደዚህ ተብሎ ተጽፏል፣ በእኔ ላይ እንደዚህ አይሆንም ስንል ኤግዛክትሊ ያንን መሳሪያው ጠላት ያዘጋጀው ሴራው ምን ሁሉ ያፈርሷል። ለምን? የእግዚአብሔር ቃል ሰይፋችን ነው። የጠላትን ሀሳብ ሁሉ ቆርጥርጥ አድርጎ እንዳለ ድባቅ ይመጣል፣ እንዳለ ያፈርሰዋል። ኢየሱስ ጌታ ነው። ስለዚህ በእኛ ላይ የተሰራ መሳሪያ ወገኖቼ አይከናወንም። ጠላት በብዙ መሳሪያዎችን ሊያዘጋጅ ይችላል፣ ብዙ ነገር ሊሰራ ይችላል። ነገር ግን እኛ እናሸንፋለን። ምክንያቱም
እግዚአብሔር ድብቅ ጦር ስላለ እግዚአብሔር መሳሪያ ስላለው ድብቅ ጦር ስላለው እውነት ከኛ ጋር ስለሆነ የእግዚአብሔር ሰይፍ የሆነው የሬማ የሆነው ቃል ደግሞ በእኛ ውስጥ ስላለ ያን ቃል አውጥተን ስንናገር የጠላት የተሰራ መሳሪያ ሁሉ ያፈርሰዋል። ኢየሱስ ጌታ ነው። ስለዚህ ሁል ጊዜ ጠላት ይነሳል። ጠላት አይነሳም አይደለም ወገኖች፣ ሁል ጊዜ በእኛ ላይ ይነሳል። ሁል ጊዜ ሊዋጋ ሊያጠፋ ሊያርድን ይመጣል። ጌታ ኢየሱስ ክርስቶስ እንኳን ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ ክፉ ሊያጠፋ ሊያርድና ሊሰርቅ እንጂ ለምንም አይመጣም አለ። ክፉ ሁል ጊዜ ሊያርድን ሊያጠፋ ሊሰርቅ ይመጣል። የሚጠቀም ደግሞ አብዛኛው ጊዜ በሰው ነው። በሰው ይጠቀማል። በሰው ተጠቅሞኛል ሊያጠፋን ከዚህ ምድር ሊያስወግደን ይሞክራል። ምናሸንፍበት ምክንያቶች ግን አሉን። እንደተናገርኩት የጦር ዕቃችንን ዋናው በመልበስ ነው። አንደኛ የጦር ዕቃችን እውነት ነው። ሁለተኛ ደግሞ የጦር ዕቃችን ደግሞ የምንለብሰው የእግዚአብሔር ሰይፍ ቃል የሆነው ነው። በሱ ጠላትን ሀሳብ ያበላሸዋል። ኢየሱስ ጌታ ነው። ሌላ ደግሞ እግዚአብሔር ሰይፍን አዘጋጅቷል። መሳሪያ ድብቅ ጦር እግዚአብሔር በጠላቶቻችን ላይ አዘጋጅቶ ስራቸውን ያፈርሳል። ኢየሱስ ጌታ ነው። በዚህ ሁሉ ጊዜ ኮንፊደንስ ሊኖረን ይገባል። ሁሉ ጊዜ በጌታችን ልንተማመን ይገባል። ኢየሱስ ጌታ ነው። ከኛ ምን ይጠበቅብናል ወገኖቼ? ከኛ የሚጠበቅብን ጠላት አይሰበሰቡ ማለት እንጂ ይሰበሰባሉ። ነገር ግን ሁሉ ጊዜ እኛ ዝግጁ ሆነን በጸሎት የጠላትን ሀሳብ ልናፈርስ ይገባል። ሁሉ ጊዜ ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር ሳታቋርጡ ጸልዩ። ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ በፊታችሁ የሚውጠውን ፈልጉ። ሁሉ ጊዜ ይሽከረከራል። ሁሉ ጊዜ ይዞራል። ሁሉ ጊዜ መሳሪያዎችን ይሰራል። ሁሉ ጊዜ በዚህ ብሰራ በዚህ ያገኛታለሁ፣ በዚህ ብዘራ በዚህ ያገኛታለሁ እያለ ሁሉ ጊዜ ይተጋል ወገኖቼ። ነገር ግን ሳናቋርጥ ከጸለይን ግን የጠላትን ሀሳብ አንስተው። ጳውሎስ እንደዛ ነው ያለ። የጠላትን ሀሳብ ዲቫይዙን መሳሪያውን ምኑ አንስተው። ለምን? ሁሉ ጊዜ ስለምንጸልይ፣ ሳናቋርጥ ስለምንጸልይ። የዛን ጊዜ ስንጸልይ የጠላት ሀሳብ ሁሉ እግዚአብሔር መንፈስ ቅዱስ ይገልጥልናል። እየገለጠልን እናፈርሳለን። ኢየሱስ ጌታ ነው። ብዙ ጊዜ ጠላት ሰዎችን የሚያገኛቸው ስለማይጸልዩ፣ አንዳንድ ጊዜ ደግሞ እግዚአብሔርን ሳያስፈቅዱ ብድግ ብለው ተነስቶ የሆነ ቦታ ይሄዳሉ። እግዚአብሔር አትሂዱ እያላቸው እምቢ ብለው ይሄዳሉ። የዛ ጊዜ ጠላት ያዘጋጀላቸው ወጥመድ ውስጥ ይገባሉ። ጠላት የሰራቸው መሳሪያ ውስጥ ይገኛሉ። ለምን? እግዚአብሔርን ስላልሰሙት። ሊያስመልጣቸው የነበረውን እግዚአብሔር አምላካችንን ስላልሰሙት ሄደው እሱ በሰራው መሳሪያ ውስጥ ይገቡና ከዛ የተለያየ ነገር ወይ ሞታሉ ወይ የሆነ ነገር ይደርስባቸዋል። እና እግዚአብሔር ተጠያቂ አይደለም። ምክንያቱም ዋርና አርጓል፣ ነግሯቸው አትሂዱ ብሏል። ሰው ግን ስለማይሰሙ ሄደው ክፉ ነገር ውስጥ ይወድቃሉ። ስለዚህ እኛም ወገኖቼ ሳናቋርጥ እንጸልይ። ሌላኛው ደግሞ እለት እለት የእግዚአብሔርን ምሪትን እንጠይቅ። በእግዚአብሔር ምሪት እንውጣ እንግባ። ዝም ብለን ተነስተን አንሂድ። ምክንያቱም ተነስተን የሆነ ቦታ ከሄድን ጠላት ያዘጋጀልን ወጥመድ ውስጥ ልንገባ እንችላለን። ኢየሱስ ጌታ ነው። ስለዚህ ምሪትን ከእግዚአብሔር ሁሉ ጊዜ እንቀበል። በምናደርገው ነገራችን እያንዳንዱ ነገራችንን ምሪትን ከእግዚአብሔር ዘንድ እንቀበል። እግዚአብሔር ሆይ ልውጣ ሆይ ለሄድ ሆይ ልቀመጥ ሆይ ያልን እግዚአብሔርን ጠይቅ። እኔ በጣም ደስ ይለኝ በመጽሐፍ ቅዱሳችን ውስጥ ዳዊት ነው። ዳዊት እያንዳንዱ ነገር የሚያደርገው በምሪት ነው። ጦርነት ሊወጣ እንኳ ሲል እነዚህ ፊልስጤማውያኖች በጣም ዲቫይስ አድርገው ብዙ መሳሪያ ሰርተው እየጠበቁት ዝም ብሎ እሱ አይወጣም። እግዚአብሔርን ጠይቆ ነው ጌታ ሆይ ልውጣን፣ ልዋጋን፣ ልቀመጥን፣ ምን ላርግ? እግዚአብሔር ውጣ። እግዚአብሔር ደግሞ ነው አትሂድ፣ በዚህ በላይ በኩልና በዚህ በኩል ብትሄድ ታሸንፋቸዋለህ እያለ እግዚአብሔር ጋይድ ያደረገው ነበር ለዳዊት። በዛ የተነሳ ዳዊት አሸናፊ ነበር። የጠላት መሳሪያ ሁሉ ጊዜ እንደተመታ ጠላት የሚሰራ በሱ ላይ ሁሉ አይከናወንለትም ነበር። ለምን? ዳዊት በምሪት የሚወጣና የሚገባ ሰው ስለነበር ወገኖቼ። እኛም በምሪት የምንወጣና በምሪት የምንገባ ከሆነ የጠላት የተሰራብን መሳሪያ አይከናወንም። ሌላ ደግሞ ከኛ የሚጠበቅብን ሁሉ ጊዜ ወገኖቼ የጦር ዕቃችንን እንልበስ። ኤፌሶን 6 ላይ የሚናገራቸውን የጦር ዕቃችንን እንልበስ። የጦር ዕቃችን ደግሞ ምሽግን ለማፍረስ ቅድም አንደኛ ቆሮንጦስ 10 ላይ የሚናገረው ነው። ከቁጥር 2 እንደዚህ ይላል፣ በዓለም ልማድ እንደምንመላለስ በሚቆጥሩ በአንዳንዶች ላይ እምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር
እለምናችኋለሁ ይልና ቁጥር 3 ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና እያለ የጦር ዕቃችን ኤፌሶን 6 ላይ ይዘረዝራቸዋል። ከራሳችን እስከ እግር ጥፍራችን ያለ የምንለብሳቸው የጦር ዕቃችንን ልንለብስ ይገባል። የጦር ዕቃችንን ከለበስን ፕሮቴክትድ ነን። ጠላት መሳሪያውን አነጣጥሮ ወደኛ ሻት ሲያደርግ በእኛ ላይ አይከናወንለትም። የጦር ዕቃችንን ፕሮቴክት ያደርገናል፣ ይጠብቀናል። ልክ የሮማን ወታደሮች ለጦሩ ውጊያ ሲወጡ ነው የሚለብሱትን። ጳውሎስ በዛ መልክ የእግዚአብሔርን ነገር ሀሳብን አያይዞ የተናገረው በሚረዱበት መልክ ወታደር ሲወጣ ሙሉ ነገር ታጥቆ ነው የሚወጣ። ጭንቅላቱ እንዳይጎዳ፣ ልቡ እንዳይጎዳ፣ እጁ እንዳይጎዳ፣ እግሩ እንዳይጎዳ፣ እያንዳንዱ የሰውነት አካሉ እንዳይጎዳ፣ ከዛ የሚያጠቃበት ሰይፍን ይዞ ያንን ሁሉ ይገልጠዋል። የእኛም የጦር ዕቃችን በእንደዚህ አይነት መልክ ነው። እኛም እንደዛ የጦር ዕቃችን ከለበስን የጠላት ማንኛውም ነገር ቀስቱን ቢሆን ፍላጻውን ቢሆን በእኛ ላይ እድል ፋንታ አያገኝም፣ አይከናወንለትም። ለምን? የጦር ዕቃችን ሁል ጊዜ ስለምንለብስ። ስለዚህ ወገኖቼ ከኛ የሚጠበቅብን አንደኛ ሳናቋርጥ እንጸልይ፣ ሁለተኛ ሁሌ ከእግዚአብሔር ዘንድ ምሪትን እንቀበል፣ ሶስተኛ ደግሞ የጦር ዕቃችንን እንልበስ። ለአንድ ቀን ሁል ጊዜ ጧት ስንነሳ የጦር ዕቃዬን እለብሳለሁ ከራሴ እስከ እግር ጥፍሬ እንደዚህ እያልን የጦር ዕቃችንን እየዘረዘርን እሱን እንልበስ። የዛን ጊዜ ከጠላት ዲቫይስ ፕሮቴክትድ እንሆናለን። ሃሌሉያ! ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው። በእኛ ላይ የተሰራ መሳሪያ አይከናወንም። ሃሌሉያ! ስንጸልይ ለሚያማቸው ወገኖች በሚያማቸው ስፍራ በኢየሱስ ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ! አባቱ የተባረክ ስለመጣውና ቅዱስ ቃል ተመስገን። በእኛ ላይ የተሰራ መሳሪያ ስለማይከናወን የሀብር ጠላቶቻችንን ሁሉ ጌታ ያሳልፈ ስለምትሰጠን የሀብር አምላክ ሆይ አንተ ከኛ ጋር ከመሆን የተነሳ የሀብር እውነት ከኛ ጋር ከመሆን የተነሳ የሀብር የጦር መሳሪያ የሆነው የሰይፍ የሆነው ቃል በእኛ አንደበት ከማስቀመጥ የተነሳ የጠላት ሁሉ መሳሪያ ጌታ ሆይ ስለማይከናወንለት አባቱ ያመሰግንሃለሁ። ስለረዳን ተመስገን። ክፉን ስላፈረስክልን፣ ሀሳቡን ስለበተንክልን እግዚአብሔር ሆይ ባንተ ሀሳብ የሚነሳሳው ከፍ ያለውን እያፈረስክ ጌታ ሆይ ወደፊት የምታራምደን አባት አምላክ ስላለን ተመስገን። አሁንም አባቶ ጸልያለሁ ለሚያማቸው ወገኖቼ በጌታ በኢየሱስ ስም አሁን ፈውስ እንዲያልፍ በመገረፉ ቁስል እኛም ተፈወስን እንደሚለው ቃል ዛሬ በመገረፉ ቁስል ወገኖቼ እንዲፈወሱ ስም ያለው ስም የሌለው ትንሽ ትልቅ ማንኛውም በሽታ ላንተ የማይንበረከክ ማንም የለም። ጌታ ኢየሱስ ሆይ ስምህን ጠራሁኝ። ራፓላ ማሲማስኬ ፓራ ካላማድያ ሬላ ማሲማስኬ ፓራ ካላማድያውን በኢየሱስ ስም ፈውስ ይለፍ። በኢየሱስ ስም እግዚአብሔር የጠላት ቀስት ፍላጻ ሁሉ ለወገኖቼ የተወረወረ በተለያየ መንገድ ወገኖቼ ሊያጠቃ የተነሳ የጠላት ተጽዕኖ ኃይል ሁሉ በኢየሱስ ስም የተመታ ይሁን። መሳሪያ ሁሉ በኢየሱስ ስም አሁን የፈረሰ ይሁን። የጠንቋዮች ጥንቆላ፣ አስማተኞች አስማት፣ የደጋሚዎች ድግምት፣ የመተተኞች መተት በጌታ በኢየሱስ ስም በእኛ ላይ ካስቀመጥከው ቃል የተነሳ አሁን የፈረሰ ይሁን። ለእኔም ለወገኖቼ በብዙ አቅጣጫ የሚተጉ የክፋት ኃይላት ሁሉ ዛሬ በኢየሱስ ስም ስራቸው ይፍረስ። አላማቸው፣ እቅዳቸው ሁሉ በኢየሱስ ስም የተገለበጠ ይሁን። መሳሪያቸው ሁሉ በኢየሱስ ስም ውሃ እንዲሆን፣ አንዳች ነገር እንዳይከናወንላቸው በጌታ በኢየሱስ ስም ኢዮሳፍጥና ኢየሩሳሌምን ጌታ ሆይ እስራኤልን እግዚአብሔር ይሁዳን እንደታደካቸው እግዚአብሔር አባቴው ድብቅ ጦር አስነስተ ጌታዊ ጠላቶቻቸውን በሶስት አቅጣጫ የመጡትን እንደመታህላቸው እኛንም ጌታዬ በብዙ የሚተጉብንን የጠላት ኃይል ሁሉ አንተ እንድትመታልን፣ አንተ እንድትዋጋልን እግዚአብሔር ተዋጊነ ስምህም ደግሞ ቅዱስ እግዚአብሔር ነው። ዛሬ ውጊያው ሰልፉ የኔ ነው ያልክ ጌታ በእኛ ላይ የሚነሳሳብንን ሁሉ አንተ እንድትዋጋልን፣ ምክራቸውን ሀሳባቸውን ሁሉ እንድትበትን፣ ስራቸውን ሁሉ በኢየሱስ ስም እንዲፈርስ እኔ ጸለይኩኝ። አባቶ ተመስገን። እግዚአብሔር ተባረክ። አሁን ሙሉ ፈውስ በወገኖቼ ላይ ይምጣ። እግዚአብሔር በሽታ የሚባል ሁሉ ከላያቸው ላይ በኢየሱስ ስም ይነቀር። እግዚአብሔር ከዚህ ሰዓት ጀምሮ ሙሉ ጤንነት፣ ሙሉ ሰላም፣ ሙሉ ደስታ ይብዛላቸው፣ ይጨምርላቸው። ወገኖቼ ለተባረኩት ልጆች ላንተ አሳልፌ የሰጠው አባቶ ተመስገን። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርጌ እቀበላለሁ ለምንል ለተቀበሉት ግን ለነሱ በስሙ ለሚያምኑት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚለው ቃል ጌታ ኢየሱስን እቀበላለሁ የህይወቴ አዳኝ ጌታ አድርጌ በህይወቴ ውስጥ አስገባለሁ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ምንም ነገር የለም።
ዛሬ ድምጹን ብትሰሙ ልባችሁን ልከኛ አታድርጉ ይላል። እግዚአብሔር አምላክ ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ በትህትና ራሳችንን ዝቅ አድርገን ጌታን ስንፈልገው እሱ ይገኛል። እሱ በልቡ ወደ ተሰበረ በፊቴ ወደሚንቀጠቀጥ ወደዛ እመለከታለሁ ይላል አምላካችን። ወደዛ ይመለከታል። ኢየሱስ ጌታ ነው። እንግዲህ ከኔ ጋር ይህንን ጸሎት ጸልያላችሁ፣ እኔም ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ። በኢየሱስ ስም አባቱ የጸለዩትን እነዚህን ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ይባረክ። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አኑራቸው፣ ቀድሳቸው። ስም በእነሱ እግዚአብሔር ሆይ ይጠራ። እግዚአብሔር ሆይ ስምህን በእነሱ አክብር። ከክፉ ሁሉ ደግሞ ጠብቃቸው። መንገዳቸውን ሁሉ አንተ አቅና። የእግዚአብሔር አምላክ ሕይወት ነፍሳቸው ሁሉ የተባረከ ይሁን። አንተን ወደሚያከብር በአብ በወልድ በመንፈስ ቅዱስ አንድ አምላክ የሚያመልክ ኢየሱስ መካከለኛ ወደሆነ ወደ ትክክለኛ ቤተ ክርስቲያን አባቱ አንተ መርተው ሰዳቸው። በቤት አብረታቸው፣ አጽናቸው። ጌታ ሆይ እነዚህን ወገኖች ለአንተ አሳልፌ የሰጠው ጌታ ሆይ ተመስገን። ስለሰጠን ያውና ቅዱስ ቃል ስለተናገርከን እግዚአብሔር በእኛ ላይ የሚሰበሰብ በእኛ ላይ የሚታቀድ ማንኛውም የጠላት መሳሪያ አይከናወንም ስላልከን አባቱ ያመሰግናለሁ። እኛም ደግሞ ከኛ የሚጠበቅብን እንድናረግ አንተ እርዳን። ሳናቋርጥ እንድንጸልይ፣ ምሪትን ካንተ እንድንቀበል፣ የጦር ዕቃችንን ሁሉ ጊዜ እንድንለብስ አንተ እርዳን። መንፈስ ቅዱስ ያግዘን። ኃይል አቅም ሁሉ ለኔም ለወገኖቼ ስጠን። የበቀል መናፍስቶች በኢየሱስ ስም ይታሰሩ። ሳምንቱን ሁሉ አንተ ተረከብ በኢየሱስ ስም። ኢየሱስ ጌታ ነው። እግዚአብሔር አምላክ በቃሉ አልፎ ተናግሮናል፣ አስተምሮናል፣ ገስጾናል። እንግዲህ ጌታ እንደተናገረን እንደዛው ደግሞ ስለሚሆንልን አምላካችንን ጠላቶቻችንን ስለሚያሳፍርልን እናመሰግነዋለን። ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በሌላ ሀሳብ በሌላ ቃል በሕይወት ብሉን ለአባቴ እድሉን ቢሰጠኝ በፊታችሁ ይዤ እገኛለሁ። እናንተም ጌታ ኢየሱስ ይባርካችሁ። ጌታ ይወዳችኋል፣ እኔም ወዳችኋለሁ። ተባረኩልኝ። አሜን።